ሰላም እንዴት ናችሁ? ወደ ሰባት ቤተሰቦች ደህና ናችሁ? የኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ አሪፍ ቪዲዮዎችን ይዘላችሁ መጥቻለሁ። በእነሱ ከተዛና እንላለን። እስከዚህ መጨረሻ ድረስ የትም እንዳትሄዱ። ከዛ በፊት ግን ለሰባት አዲስ ከሆናችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። እንዲሁም ሁላችሁም ቪዲዮ ከመጀመራችሁ በፊት ደግሞ ላይክ አድርጉ። ለጓደኞቻችሁም ሼር አድርጉላቸው። እስከዚህ መጨረሻ ድረስ የትም እንዳትሄዱ። ሌትስ ጎ። ናይስ ደበረሽ? አዊ የኔ ማሪ ጭራሽ ወይኔ አፉ ደስ ሲል ማንን ሚስታችን ደበራት። ሚስታችን ደበራት። እኔ እንግዲህ አላፈቅርም ደብሮኛል እያልኩ ምን ይጠበሳል አልከኝም። አልፈልግም። ዞር በል አልፈልግም። እንታረቅ እንዴ? ልጁ በጣም ነው ደስ የሚለው። የእውነቴን ነው እላችኋለሁ። እንደዚች አመት እኔ በህይወቴ ተፈትኜ አላውቅም። ነገር ግን አልሐምዱሊላህ ረብል ዓለሚን ሲያቅ በጠብጠኝ ቤት መስራት ጀመርኩኝ። የዛሬ አመት ምናምን ማለት ነው። ከቤተሰቡም ጀምሮ አንዳንድ ሌባ በዛበት በቃ ነገራቶች እንዳላሰብኳቸው ሆኑ ማለት ነው። እና ለካ ልብስም የሚያምረው ሰውነት ሲኖር ነው። ልብስ ራሱ ይከዳሃል። ወላሂ ነው የምላችሁ፣ ልብስ ራሱ ይከዳቸዋል። እና ምን ልላችሁ ፈልጌ ነው፣ ቤት ሰርታችሁ 4-5 ሚሊዮን ብር አውጥታችሁ በአሁን ሰዓት አንድ መኪና አሻዋ 38,000 ብር 36,000 ብር ገብቷል። በጣም ውድ ነው። 12,000 10,000 በነበረ ሰዓት ስሩልን አሰሩልን በምንል ሰዓት የራሳቸውን ህይወት ኑሩብን ብዙዎቹ ማለት ነውና ምን ልላችሁ ፈልጌ ነው፣ እኔ በዚህ ሰዓት አሁን ዛሬ ብሞት ነገ ብሞት ከሰዓት ብሞት ደስተኛ ነኝ። ለምን ምኖርለት የሆነ ወይኔ በኔ እንደዚህ ይሆናል በኔ ይጎዳል የምለው ሰው ምንም ነገር የለም በህይወቴ ውስጥ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አጎል ለሰው የምትኖሩ ሰዎች፣ ለቤተሰብ የምትኖሩ ሰዎች ጊዜያችሁን እድሜያችሁን እንዳታቃጥሉ። የምሬን ነው፣ አስረግጬ ነው የምነግራችሁ። እናንተ ብትኖሩ ብትሞቱ ትዝ የሚለው ሰው ማንም የለም። ማንም ምን ሆነ ነው አንተ ልጅ ምንድነው ችግርህ ምን ሆነሽ ነው እንዲህ የሆንሽው እንኳን ብሎ የሚጠይቅ ፋሚሊ እንኳን አይኖርም ሲኖር ብቻ። ስለዚህ አንዳንድ ጊዜ እኔ ለቤተሰቤ እንደዚህ ሆኜ ለወንድሞቼ ለእናቴ እንደዚህ ሆኜ በቃ እኔ እንደዚህ ምናምን ስትሉ ሰማችኋለሁ ብዙ እህቶቼ ማለት ነው። በእኔ መማር ትችላላችሁ። እኔ መለብሰው ኤክስኤክስኤል ነበር። በጣም ሰውነት ያምር ነበር። ጋርድነት ነበር የምሰራው። ብዙ ነገሮችን አሳልፌያለሁ። ዛሬ በኮሜንት ከሳክ ምን ሆነ ነው ምናምን ትሉኛላችሁ። እኔ የምኖርበትን ህይወት እኔና ፈጣሪ ነው የምናውቀው። ይመቻችሁ። በጣም ነው የሚያሳዝነው የምር። አንዳንድ ሰዎች ግን ማለት ነው የሰውን ላይፍ እንዲምታበላሹ ሰዎች፣ ላይክ ተስፋ የምታስቆርጡ ሰዎች ምናምን በጣም ነው የሚደብረው አይደለ? ላይክ ብትችሉ ብታግዟቸው እንደውም ጥሩ ነው አይደለ? አሁን ስፔሻሊ በየአረብ ሀገር ያሉ እህቶቻችን ወንድሞቻችን ታማኝ ሰው ያጣሉ። ከቤተሰብን ጀምሮ ታማኝ ሰው ያጣሉ ምናምን። እንዲህ ተስፋ ታስቆርጧቸው። የውጪ እዚህ አረብ ሀገር አረብ ኤሚሬትስ ላይ ዱባይ ምናምን ማለት ነው ያለው ነገር አየሩ ለራሱ ይበቃቸዋል። ቃኒ ቆይ ያሳያቸዋለሁ። አንድ ቪዲዮ አለና አየሩ ብቻ ይበቃቸዋል። እስበርቱ ጋር እነሱ እንዴት ተቃጥለው እንደሚያመጡት ያንን ገንዘብና ፕሊስ እንትን አትበሉ ማለት አትግዷቸው።
ባላችሁ አቅም በታማኝነት እንትን በሉና ላይክ ይሄ ሰው እንደዚህ እስኪማረር ድረስ ቤተሰብም እንትን ጓደኛ ብቻ በጣም ከባድ ነውና ምን ተማርኩ ከራስ በላይ ንፋስ የሚለውን ነገር ደግሞ መተግበር አለባችሁ። እሺ በትንሹም ቢሆን ለራሳችሁ መኖር አለባችሁ። ኦኬ አንደኛ ጤናችሁ መጠበቅ አለባችሁ፣ ገንዘባችሁንም እንደዛው። ፈጣሪ አንዳንድ ሰው ደግሞ አለ ታውቃላችሁ አይደል በጣም ጥሩ ላይፍ እሱ እዛ እየሰራ እዚህ ጥሩ ላይፍ እንዲኖር ቶሎ ወደዚህ ሀገር መጥቶ አብረው እንዲኖሩ ምናምን ብቻ የሚያመቻቹ መልካም ሰዎችም አሉ እንደዛ በዛው ልክና በጣም አሳዝኖኛልና እኔ የዱባይን ሙቀት አይቼ በጣም ነው ያዘንኩት። ለሚሾው ታሳያችሁ ፕሊዝ። እሺ ማርያምን ነው መቤቴን ነው የምላችሁ እግዚአብሔርን ይሄንን ቪዲዮ ሳየው ከጠዋቱ 12 ሰዓት ተኩል ነው ገና ስራ አልጀመርኩም፣ ግን የዱባይን አየር ንብረት ይሁት በመድኃኒዓለም እና ይሞቃል። በጣም ከባድ ነው የአየር ንብረቱ ሲባል ቀላል እንዳይመስላችሁ። ስራ ሳልሰራ ገና በጠዋት 12 ሰዓት ተኩል ላይ ይውላችሁ እንዲህ አይነት የአየር ንብረት አለ እና አስቡበት። እና ምን ልላችሁ መሰላችሁ ይሄንን ቪዲዮ ያሳየኋችሁ ላይክ እንዲህ ሆኖ የሚያመጡትን ገንዘብ መብላት ለራሱ የሆነ ህሊና ቢስነት አለማሰብነትን ያመለክታል። ሰው ከእንደዚህ አይነት ሰዎች ብር አትብሉ፣ በታማኝነት ስሩ፣ እነሱንም ጥቀሟቸው። በቃ ነገርኳችሁ ከስራው በላይ አየር ንብረቱ ለራሱ ለነሱ is very challenged እና ፈጣሪ ለሀገራችሁ ያብቃችሁ፣ ታማኝ ሰው ያጋጥማችሁ፣ አትማረሩብን። አይዟችሁ፣ በርቱ፣ ጠንክሩ። እሺ በጣም ነው የምንወዳችሁ እውነት። በጣም ደግሞ የሆነ ቻሪቲም ሲኖር እንደዚህ ሰው የመርዳት ነገር ላይ ሲኖር አውሮፓ አሜሪካ ካለው ሰው ይልቅ በየአረብ ሀገሩ ያሉ ሰዎች ናቸው በጣም ሩህሩሆች ምናምን ለሰው የሚደርሱትና ፈጣሪ ይድረስላችሁ። ለእናንተም በሰላም ለሀገራችሁ ያብቃችሁ። ወዳችኋለሁ። በጣም ነው የምወዳችሁ። አገቢኛለሽ ሲልሽ ከዚህ በኋላ ግንኙነት የምታረጊው ከኔ ጋር ብቻ ነው ማለቱ ነው። እወድሻለሁ ካለ በቃ አሁን ግንኙነት እናድርግ ማለቱ ነው። አረ እንነጋገር ሲልሽ እንደማስብልሽ ልታውቂ ይገባል። እናም ግንኙነት ለማድረግ እሺ ልትይኝ ያስፈልግሻል ማለቱ ነው። አይዋ ፊልም እንድናይ ትፈልጊያለሽ ሲልሽ ከዛም በኋላ አብረን እንድናድር እፈልጋለሁ እያለሽ ነው። ልብስሽ ያምራል ሲልሽ በልብሶችሽ መሃል ተገልጦ የነበረው ሰውነትሽ ያምራል ማለቱ ነው። ይሄ የወንዶች ቋንቋ ነው። የመደመር ምልክት is that real? ይሄ የምር ነው? ይሄ ነው ትርጉሙ? እንደዚህ ነው ትርጉሙ? የምራችሁ ነው? አያለማሰብ ግን የምር ነው የሚገርመው። አሁን የሆነ ቪዲዮ ላሳያችሁ ነው። በጣም አሳዝኖኛል። ላይክ መምህራን ተማሪዎች ሆነው መምህራኖች ላይ የሚያላግጡ ላይክ በጣም ጨጓራቸውን እርር የሚያደርጉ ተማሪዎች አሉና ልጁ በጣም አስተማሪው በጣም ነው በልጁ የተማረረውና እሱ ሲያወራ ላይክ እሱ ፌዝ ነው የሚያደርገውና ላሳያችሁ። የምር በጣም ነው ከባድ ነው። በጣም ነው የተማረረበትና ሳስብ ሁሉ ያመኛል አለው መምህሩ። ምን ቢያደርገው ነው የሰዎች? እኔ ግን አንተን በጣም ስለምወድህ ይላል። አያችሁት? በጣም ነው እንትን ማስብልህ። እንግዲህ ቪዲዮውን ለማን ነው በጣም እንደዚህ ተናዶ እየተናገረ እሱ ግን እኔ በህልሜ በጣም ነው የምወድህ ምናምን በጣም እንደምወድህ ለመናገር ፈልጋለሁ እያለ በተማሪዎቹ ፊት ኢቨን ያላገጣልና ሁላችንም ተምረናልም አሁንም እየተማርን ነው። እየተማርን ያሉ ሰዎችም አሉ ምናምና መምህራን ላይ ሪስፔክት ያስፈልጋል። እውነቴን ነው። ለመምህራን ትልቅ ክብር ያስፈልጋል። መመለስ ለራስ አይጠበቅባችሁ። የሚጸጸታችሁን ነገር ማድረግ ምናምን አያስፈልግምና ልጁ ይሄንን ካየ ፕሊስ እንደዚህ አትሁኑ። እንደዚህ የምትሆኑ ጎረምሶች ተረጋጉ። ውድ ሰባት ዩቲዩብ ቤተሰቦች እንዴት እያልን መጨረሻ ላይ ደርሰናል። በቪዲዮዎቼ ፈታ ዘና እንዳላችሁ እንዲሁም ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ። እስከዚህ መጨረሻ ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እወዳችኋለሁ። ከዛ በፊት ለሰባት ዩቲዩብ አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ይሄን ቪዲዮ ደግሞ ላይክ አድርጉ። ለጓደኞቻችሁም ሼር አድርጉላችሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ግን ባድ ኮሜንት አትጻፉ። ኔጌቲቭ ነገር አያስፈልግም። ወዳችኋለሁ። ባይ